ማርያም አላት። ሁሌ ላለው እኔን የጠራኝ ነው የሚመስለኝ። ኢየሱስ ከሞት ተነስቶ አጠገብ ቆሞ በስም ቢጠራ ማርያም አላት። እንት መስሏታል። አትክልት ጠባቂ መስሏት ነበር። የሚያጸዳ መስሏት ነው ጌታዬን አይተዋል ያለችው። ማርያም ሲላት ረቡኒ አለችው። መምህሬ፣ የሕይወት ያስተማሪ ነህ መሬ ብላ ልታቀፈው ለምዳለች። እግሩ ስር ሽቶ መድፋት መነካካት ልትጠጋው ስትል እንዳትነኪኝ አላት። የከበረው ክርስቶስ ሂጂና ለወንድሞቼ ንገሪያቸው ያ አደባባይ ተዋርዶ የተሰቀለው መሲያችሁ ተነስቷል በያቸው። እግዚአብሔር ያሳይ ማርያም እንዴት እንደምትሮጥ። እግሯ እስኪሰበር ነው የምትሮጥ። ትዝ አይላትም። ሽቶ ይዛ ነው እኮ የመጣችው ልትቀባው። ሽቶዋን ጥላ የሚበልጥ መልእክት አግኝታለች። እግዚአብሔር በክርስቶስ ኢየሱስ ደጋግሞ ያሸንፈን። ይሄ ነው መልእክታችን። የከበረው ክርስቶስ ዛሬም ልባችንን ያቅልጥ። እንደገና የልጅነት ፍቅር ይቀስቅስብን። አያችሁ እኔ ሁሌ እላለሁ ኢንካውንተር አለኝ። እኔ በግሌ የተነካውበት ቀን አለ አውቀዋለሁ። ያን ቀን ሳስብ እስከሞት ሰብካለሁ እላለሁ። ስንበረከክ አቅም የሚሆነ ያ ቀን ነው። ለማገልገል ኢነርጂ የሚሰጠኝ በዛ ፍቅር የነካኝ የሆነ እለት አለኝ። እኔ ጋር እንደነካኝ አላውቀውም፣ እንደነካኝ ነው የማውቀው። መንፈሳዊነት እኮ እሱ የተገጣጠመ ነገር መድገም አይደለም። መንፈሳዊነት ተነክቶ ከዚህ ዓለም ተቃራኒ ሆኖ እንዳበደ ሰው መኖር ነው መንፈሳዊነት። ከተማውም አገሩም ዓለሙም ሆነ እንደዚህ አይነት ሰው ነው ኤክስፔክት እያደረገ ያለው። ይንካን ያንን ፍቅር እንደገና ይቆስቁሰው። ወደ ቤታችን ስንገባ ወደ መጸለዩ ወደ ማንበቡ መንገድ ላይ የሄደ ሰው ኢየሱስን አፈከኝ ሲል እንደምትወዱት እስኪያስታውቅባችሁ ድረስ ያያችሁ በሙሉ አይቷችሁ ኢየሱስን ተወዷለች እስኪላችሁ ያያችሁ መደበቅ እስከማትችሉ ድረስ መሰብሰብ እስከ